ነው ፈልጊ ለግልክ ለግልክ አሁን ምን አለ አዝነሽልኝ ጨረቀት ተዘርጅበት እንዴ አይኔ ላይ ሽኒ አይንሽ ላይ አድርጌያለሁ እንዴ አይንሽ ላይ አድርጌያለሁ አዋላለችም ነይ እምቢ ጌታ ነው አይንሽ ላይ ላድርግ አይኔ ላይ እንዳደርግ እምቢ ያው ፊቴ እዩት እንዴ አላሳዝናችሁም እንዴ አላሳዝንህም እንዴ እነሱ አሁን መጥተዋል ቀብሻል እኔ ሳላቅ ነው ጠብ ጠብ እያለብክ ነው ኬኩ ደብሮክ ነው በቃ አትብላ ብዙ ይቅርብክ አትብላ በቃ አትብላ በቃ ያወፍርሃል እናቴ ከሳሉ ብላኛለች ብላ አሃሃ እሷ ስትልህ ነው የምትበላው ምግብ በደንብ እኔ ስለ አትሰማኝ ማለት ነው አይንሽ ላይ ላድርግ እሱ ነው በቃ የሚያስደስታል እንዲዞኛ ነይ ጠጋቢ ወደዚህ ለምን ጥያቄ ልጠይቅሽ ነው ምን አክል ነው የምትወጂኝ ግን በጣም ብዙ ምን አክል በሜትር እንለካው ከይቅርታ ጋር ወይስ በሴንቲሜትር እውነት በጣም ብዙ ነው የምወድህ በቃ ምን ያክል በሜትር ምናምን ብለሽ ታደምጫለሽ የሰማይ መሬቱ የሰማይን እና የመሬትን ርቀት ያክል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ደህና አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ዝተረፍ ይበልኝ። እንዴት ናችሁ? እንዴት ቆያችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። እንግዲህ ዛሬ እንደተለመደው ሀይሚና ብሩኬን ይዤላችሁ ከች ብያለሁኝ። እንግዲህ የፍቅር ጥያቄ እየተጠያየቁ እንግዲህ በኬክ እየተቀባቡ ደስ የሚል ጊዜ አሳልፈዋል ማለት ነው። አንዳንድ ጊዜ ከችግር በኋላ ምቾት እንዳለ ሁሉ እንግዲህ ከዛ ሁሉ ስቃይ፣ ከዛ ሁሉ መከራ፣ ከዛ ሁሉ ጸብ፣ ከዛ ሁሉ ነገር ወጥተው ደግሞ አሁን ደስ የሚል ጥንዶቹ ነው ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። በጣም ነው ደስ ያለኝ። ሀይሚና ብሩኬን እንግዲህ የሚያወድ የለም። በጣም ሁላችንም እንወዳቸዋለን። ሀብለው ሁላቸውም አዲስ ሲጀምሩ አንዱ ለአንዱ ተገዳድፈው አንዱ ለአንዱ እየተበረታቱ በቃ ስራቸውም ደስ የሚል ነው። ጨዋታ ለዛ ያለው ነገር ነው የሚያቀርቡት እና በጣም ደስ የሚሉ ጥንዶች ናቸው ሀይሚና ብሩኬ ማለት ነው። የእኛ ጨረቃዎች እንግዲህ የጨረቃ ፋሚሊ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው ሀይሚና ብሩኬን ማለት ነው። እና አንዳንድ ጊዜ በህይወታችሁ ብዙ ቻሌንጅ ይመጣል። በትዳራችሁ በፍቅራችሁ በጣም ብዙ ቻሌንጆች ይመጣሉና እነዛን ቻሌንጆች ለማለፍ የእናንተ ጥንካሬ ያስፈልጋል ማለት ነው። አንዳንድ ጊዜ ተስፋ እንቆርጣለን ቶሎ የሆነ ነገር ሲመጣብን በቃ ብተወውስ ወይንም ደግሞ የራሱ ጉዳይ ብለን የምንተወው ነገር ነገ ላይ ስናጣው ያንን ነገር ልንጸጸትበት ወይንም ደግሞ ልናዝንበት ብቻ ባላደረኩት ወይንስ ታግሼ ቢሆን የሚል ነገር አለና በሀይሚና በብሩኬ መሀል በጣም ብዙ ሰዎች እየገቡ ብዙ ልጆች እየመጡ ብሩኬን እንወድሃለን፣ ከብሩኬ አርግዣለሁ፣ ከብሩኬ እንዲህ ብያለሁ፣ በጣም ብዙ እያለቀሰች ብዙ ነገር እያያቸዋት ነበርና ብዙ ነገር ያሳለፈች ጀግና ናት ሀይሚዬ። ይገባታል፣ ደስ የሚል ህይወት ይገባታል። እንግዲህ ብሩኬን ፍቅሩን እየገለጸችለን ነው በቅኔ እና ወዶችዬ በጣም ነው ደስ የሚሉ ማለት ነው። አንዳንድ ጊዜ የሆነ ብቻ ሲደብራችሁ ስራ ጨርሳችሁ የሆነ ቁጭ በምትሉ ሰዓት ትምህርትም ሆነ የሆነ አንዳንድ ነገሮችን ተወስዳላችሁ። አብዛኛው እኛ ሶሻል ሚዲያ ጊዜያችንን መስዋዕት እያደረግን ሶሻል ሚዲያ ነው ቁጭ ብለን የምንቆየው ማለት ነው። ስራ በምንጨርስ ሰዓት አብዛኞቻችን የማዳም ቀሞች ማለት ነው። እና በመልካም ቦታዎች ሁሉ ብንገኝ በሚያዝናኑ ነገሮች ሁሉ ይሻላል እንጂ እንደዚህ በቃ የሆነ ብቻ አሁን ላይ ሶሻል ሚዲያ በነገራችን ላይ መልካም ጥሩ ለተጠቀመበትም ጥሩ ነገር ያስተላልፋል፣ ታስተላልፉበታላችሁ። የሚያበላሽ ነገርና ደግሞ ዝም ብሎ ነገር ካመጣንበት
ልክም እንደዛው ማለት ነው። እና ምን ልላችሁ ፈልጌ ነው አንዳንድ ጊዜ ሶሻል ሚዲያን ስንጠቀም ለመልካም ነገር ስንጠቀመው ለወደፊትም አንዳንድ ቪዲዮዎች ይቀመጣሉ፣ ብዙ ሰው ያያቸዋል። እነዛ ቪዲዮዎች ጠቃሚና ለሰዎች ደግሞ መልካም ነገር የሚያስተምሩ ቢሆኑ የምንለቃቸው ቪዲዮ ከኔ ጀምሮ ደስ ይላል ማለት ነው። እና አሁን ላይ ደግሞ መጥፎ ነገሮችን ብቻ ደስ የማይሉ ነገሮችን በምንለቅበት ሰዓት በቃ አብዛኛው ወደዛ ትኩረት የሚሰጠው ወደዛ ነገር ነው። ገባችሁ አይደለ? መልካም ነገር ወይንም ደግሞ ጥሩ ነገር ከሚፖሰትበት ቦታ አንገኝም ሲጀመር ማለት ነው። እና አንዳንድ ጊዜ የሆነ ብቻ ቁጭ ብዬ ሳስብ እንዴ መልካም ነገር ከሚናገርበት ሰው ወይንም መልካም ነገር ከሚያስተላልፈው ሰው የለም። ደግሞ በቃ የሆነ ምንም ጥቅም የሌለው ነገር ወይንም ምንም ትምህርት ከሰጪ ያልሆነ ነገር ላይ ትኩረት አድርገን ቁጭ ብለን ጊዜያችንን ስናቃጥል እንገኛለን። እና ብቻ አሁን ላይ ጊዜው ከፍቷል፣ ነገሮች በጣም አስቸጋሪ ናቸውና ልክ እንደነ ሀይሚና እንደ ብሩኬ እንደ ጨረቃዎች ደስ የሚል ነገር ነው የሚፖስቱልን። ፍቅር ትዕግስት እንደሚያስፈልገው ትዕግስት ደግሞ ውጤቱ ሀሪፍ ነው ማለት ነው። የትዕግስት ውጤቱ መጨረሻው ደስታ ነው። ስለዚህ ለሁሉም ነገር ለምንወስናቸው ውሳኔ ለሚመጣብን ነገር ሁሉ ጠንካራ ሆነን ከቆምን ካሰብንበት እንደምንደርስ ያሳያሉ። አርአያ ናቸው። እንግዲህ 300 ምናምን ሺህ ገብታለች ሀይሚዬ፣ ብሩኬም እንደዛው 400 ሺህ እንግዲህ ሊገባ ነው። ብሩኬም 2 ዓመት ኦልሞስት 2 ዓመት ሊሆናቸው ነው መሰለኝ ዩቲዩብ ከጀመሩ። ቢያንስ እንኳን 3 ዓመት አልገቡም፣ 2 ዓመት እንደዛ ነው ማለት ነው። ሁለታቸውም መጀመሪያ ብሩኬን የከፈተው ከዛም ሀይሚዬ እንደምታዋት ግን በቃ ደስ በሚል ሁኔታ እንግዲህ 300 ሺህ ተከታይ ምናምን መድረስ ማለት ማሻአላ ነው። ወላሂ በጣም ደስ ነው የሚለው። እና ብዙ በዚህ ነገር ውስጥ ብዙ ነገር እንዳለፈባቸው ብዙ ነገር እንደደረሰባቸው